ጤና ይስጥልን። አንዳርጌ ካሱ ነኝ። ስለ ሐሰተኛ ምስክር የወንጀል ተጠያቂነት በተመለከተ ገና ከመረጃ ላካፍላችሁ። ተከራካሪ ወገኖች ያላቸውን ልዩነት በስምምነትና በእርቅ ካልጨረሱ ጉዳያቸው ሊፈታ የሚችለው እልህ አስጨራሽ ሙግት በማድረግ ነው። በዚህ እልህ አስጨራሽ ክርክር ውስጥ የሰነድ ማስረጃ እንደተጠበቀ ሆኖ ሰዎችም የምስክርነት ቃላቸውን በመስጠት ይሳተፉበታል። በሕጉ መሰረት ምስክሮች የምስክርነት ቃላቸውን ለመስጠት ከመጀመራቸው በፊት ስማቸውን፣ እድሜያቸውን፣ አድራሻቸውና ስራቸውን ይገልጻሉ። የምስክሮች እድሜ መገለጹ አስፈላጊነት በሐሰት መመስከር የወንጀል ተጠያቂነት ያለው ስለሆነ እድሜያቸው ከ9 እስከ 15 ዓመት ድረስ ያሉ ህጻናት ለምስክር ቀርበው ከሆነ ይህንኑ ለመለየት ስለሚጠቅም ነው። የፍትህ ስርዓቱን እየፈተነ ካለው ችግሮች ውስጥ አንዱ ምስክሮች ባልዋሉበትና በማያውቁት ጉዳይ በተለያየ መንገድ በመደለል ሐሰተኛ የምስክርነት ቃል በመስጠት ነው። ሐሰተኛ ምስክር ፍርድ ቤት ቀርቦ ቃሉን ሲሰጥ የመረጋጋት ስሜት የማይታይበት፣ በራሱ የማይተማመን፣ አንድ ቃል ተናግረው ሳይጨርስ የዳኛውን ፊት ቀና ብሎ ማየት የሚቸገርና አንገቱን ደፍቶ መናገር የሚቀናው ስለሆነ በመጠኑም ቢሆን በሚጠየቀው ጥያቄ ብቻ ሳይሆን ገና ከጅምሩ የሚለይበት አጋጣሚ አለ። የዳኝነት ወይም የዳኝነት ነክነት ያለው ስርዓት በሚካሄድበት ጊዜ ምስክር ሆኖ የቀረበ ማንኛውም ሰው ማንኛውንም ተከራካሪ ወገን ለመጥቀም ወይም ለመጉዳት አስበው ሐሰተኛ ምስክርነት ወይም የልዩ አዋቂነት አስተያየት የሰጠ እንደሆነ ወይም እውነቱን የደበቀ እንደሆነ ያቀደው ሐሳቡ ከግቡ ባይደርስበትም እንኳን በቀላል እስራት ወይም ነገሩ ከባድ በሆነ ጊዜ ከ5 ዓመት በማይበልጥ ጽኑ እስራት ይቀጣል። ምስክሩ እውነቱን ለመናገር ምሎ ወይም ማረጋገጫ ሰጥቶ እንደሆነ በተለይም የተፈለገው ውጤት በከፊል ወይም በሙሉ ተገኝቶ እንደሆነ ቅጣቱ ከ10 ዓመት የማይበልጥ ጽኑ እስራት ነው። በዳኝነት ወይም በዳኝነት ነክነት ባለው አካል በሚወሰን ጭብጥ አግባብነት ባለው ፍሬ ነገር ሐሰተኛ ትርጉም የሚሰጥ ማንኛውንም ተርጓሚ ወይም አስተርጓሚ እንደ አግባቡ ሐሰተኛ ምስክርነቱ ወይም ልዩ አስተያየት በሐሰት መተርጎሙ ወይም ማስተርጎሙ ተደርሶበት ፍርድ ቤት ወይም የዳኝነት ነክ ስልጣን ያለው አካል በሚሰጠው ፍርድ ላይ ተጽዕኖ ሊያደርግ የማይችል እንደሆነ ቅጣቱ ከ2 ዓመት የማይበልጥ ቀላል እስራት ነው። ቃል አለመስጠት መብት ሳይሆን ግዴታ መሆኑን ሊረዱ ይገባል። አመሰግናለሁ።